አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበል። እንግዲህ ዛሬ ባላህ ፈቃድ እንግዲህ ሀሚናትና እኔ ዱባይ ላይ የመጨረሻ ይመስለኛል ሳስበው አንቺስ እንዴት ገመሽው? አዎ የመጨረሻ ስንብት ኢንሻአላህ ያኔ ስንገናኝ ያው ሀገራችን ላይ ልንገናኝ እንችላለን። እንግዲህ በሰፊው እንዲያውም በጥሩ ነገር በስራ እንገናኛለን። ሰላም እንደ ቤተሰብ ነን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀሊማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አለው አልሐምዱሊላህ። እንግዲህ ያው እሷም ልትር ተነስታለች እኔን ጥላኝ። ሰብስክራይብ አድርጉላት፣ ሼር አድርጉላት። ያው እንግዲህ የመዳም ቅመሞች ሸርሸር ራስ በራሳችን እንተዳደግ ነው የምለው ማለት ነው። ያው እንግዲህ አላህ እናንተንም የረፍት እንጀራ ይስጣችሁ፣ እኛንንም በሀገራችን የምንለወጥ አላህ ያደርገን። የሰው ቤት በቃችሁ ይባላል። ያ ረብ አሚን 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 አሚን። መርቂ በረካውኒ አሚን። አላህ ያቆየ። ይሄው እንግዲህ 4 አመታችን አብረን ሰርተናል። አሁንም ደግሞ እንግዲህ እስከ ጀነተል ፈርዶስ አንድ ላይ አላህ ያድርገን ያ ረብ አሚን። አንላይ መርቁኝ አሚን። ሀብቱንም ርዝቁንም አላህ ይስጠን፣ አላህ ይስጣችሁ አሚን ያ ረበል ዓለሚን። በመላው በስደት ዓለም የሚኖር አላህ የረፍት እንጀራ ይስጠን። ሀገራችንን አላህ ሰላም ያደርግልን ያ ረብ። አሚን ልበል መሰለኝ። እንደው አላህ በኸይር ነገር የምንገናኝ አላህ ያድርገን። ሰላሙን እኛም በቃችሁ ብለን ከስደት ወጥተን ሀገራችን ላይ ወላሂ በቃ ምንም እንደው በቃ ምንም ነገር እኔ እንጃ። ስደት በጣም ከባድ ነው። ስደት በቃችሁ ይበላል። አረ እንደው ያ ረበል ዓለሚን ሀገራችንን ሰላም አድርጎ ወላሂ ሰላም ካለ እኮ ሀገራችን ሁሉ ነገር አለ ያ ረብ። እንደው ጦርነቱንም በቃ ይበላል ወላሂ ለአዚም ከምሬ ነው። በስደት የሚሰቃዩት እህት ወንድሞቻችንንም አላህ ፈረጃውን ይፍረጃቸው። በእስር ቤትም ያሉትም የታመሙትም በቃ ሁሉም ያ ረበል ዓለሚን ሰይድና ሰለላሁ ዐለይሂ ወሰለም አሚን። እኔ እኮ በቃ ትንሽ ነው የሚበሰኝ። እኔ እኮ አልችልም። አብሶ ደግሞ በስደት ላይ የሆነ ነገር ሲሆኑ ወላሂ አያስችለኝም። እርግጥ ታንድ አንጀት የወጣሽው ምናምን ሊመስል ይችላል። እኔ ደግሞ አልችልም። ትንሽ ናት መበቃኝ። በቃ አልቅሽ ነው የሚለኝ። እኔ ትንሽ ነው ያኔ አላቅም። ወላሂ ያው ወላሂ አልቅሳለች። እናንተ የምር ግን ያስለቅሳል ህይወታችን በጣም አሁን ስንት አመታችን ይኸው በስደት አሁን የሚመጡት ህፃን ልጆች በእኛ ጊዜ እንኳን ይሻላል። አሁን ላይ እንደምታዩ ስንት ልጅ ነው የሚንከራተተው አእምሯቸው እየተነካ ህጋዊ የሚመጡትን ያሳዝኑኝ ወላሂ በጣም ደግሞ አሁን ላይ ብዙ ነገር አሁን የምታያቸው ልጆች በጣም ነው ወላሂ ቅንጭላታቸው እየታመመ በህፃንነት። እኛ እርግጠኛ የሚወጣ ነው በአለርሚያችን ነው ቢሆንም ግን የኛ ሰዓት ይሻላል። እዛኔ መተዛዘን። አሁን ግን በቃ ቶሎ ነው የሚታመሙት አሁን የሚመጡት ተስደት እና አላህ በቸም ወላሂ ጤናችንን ይስጣል፣ አፍያ ይስጣል። ፍቅር አለ የዛኔ ቢያንስ ኢትዮጵያን አታብለሽ እዛ በፍቅር ነው የምትጠይቂው በጣም። አሁን ላይ እኮ እዛ ኢትዮጵያ አይተሽ ቶሎ ደንግጠሽ አትሄጂም፣ ሰላምም አትሄጂም። ምንም ራስ በራሳችን ተጨቃጨቀን። ባለፈው የሮመዳን ጊዜ ልንገርሽ፣ የሮመዳን ሱቅ ስንሄድ ከመንገድ ላይ አገኘን፣ ግን አለፍናል። አላወራናትም፣ አልጠየቅናትም። ግን እኛ አበሻ በፊት ኢትዮጵያ ፍለጋ ስንገናኝ ልብስ ስንጥል ራሱ እንደዚህ አይንሽ እንከራተታል ወላሂ አበሻን ለማገኘት። አሁን ግን ተገናኝተንም በአካልም ራሱ ፍቅር የለንም አብረን ስትኖር እንኳን አይደለም። ኢትዮጵያኖች ከኤርትራዎች ላይ ሱዳን ሰርቻለሁ። ኤርትራዎች በጣም አሉ ሱዳን ላይ ታዩን። እንዴት ነው የምንሆነው ኤርትራዊ ጋር እንኳን እንደው አላህ በቃ ይሄን ያንን ጥሩ ቀልባችንን ወላሂ ያንን ጥሩ። አሁን ላይ ግን ቢያንስ አንቺ አማራ ነሽ፣ ኦሮሞ ነሽ፣ ትግሬ ነሽ፣ ምንድን ነሽ? አሁን ጭራሽ ራሱ ወሎ ነሽ፣ ምንድን ነሽ? የተለያየ ነገር እየተጠራራን ቢስሚላህ ወላሂ ያሳዝናል። ሰዓታችን መተዛዘን ቀርቶ ራሱ ሰላም እንኳን መባባል የለም አሁን ሰዓትና አላህ ብቻ ይሄን ቀልባችን ጥሩ ቀልባችንን አላህ ያምጣልን ለሁላችንም። አላህ ቀልባችን ደርቋል ወላሂ ከመጡ ነው ቀልባችን በጣም ደርቋል። ሰው ከሰው ወንድም ከወንድም እህት ከእህት የምንጠያየቅበት ዘመን አይደለም እንኳን አሁን ያለነው እናት ከአባት ከልጁ እና ያ ረበል ዓለሚን አላህ ይድረስልን። ይሄ ወቅት ከፍቷል። እውነት ሀገራችንን አላህ ሰላም ያደርግልን። በዛ ምክንያት ራሱ ዝናብ እየዘነበ አይደለም። እውነት አላህ ደግሞ ሀገራችንን እርጥብ አድርጎ ያቺው ውብ አረንጓዴ ሀገራችን ተመልሳ እውነት በስደት አይደለም በሰው ቤት መከራተት አይደለም። እውነት ነው የምልሽ ለሰው ቤት በጣም
ለማንም አይደለም ለማንም አንመኘውም። እውነት አላህ ይድረስልን፣ አላህ ይገድፈን። አንቺንም ሀገርሽ ገብተሽ ደግሞ የረፍት እንጀራ አላህ ይስጥሽ ያ ረብል ዓለሚን። ከልጆችሽ ጋር ከባልተቤትሽ ጋር ከቤተሰቦችሽ ጋር ከወንድሞችሽ ጋር አላህ ያቆይሽ። የሞቱትንም አላህ ጀነተል ፊርደውስ ይወፍቃቸው፣ ያሉትንም አላህ እርሜያቸውን ረዘም ያድርግልን ያ ረብ። የምንጠያየቅ አላህ ያድርገን። በሰው ቤት ሁሌ በቃ ዛሬ ተንደቀደቀ አንበል ማለት ነው ያ ረብ። እንባዋ እስከሚመጣ በጣም እንባዋ እስከሚመጣ ድረስ ወዝ ወዝ በይቶ ቶሎ ነይ ነይ በዚህ አሚና አቦ ማነው መራቂው? አሚና ናት። አሚን አንቺም ጣይ ምናልባት ቢሆንልኝ ይሳካልሽ፣ ያሰብሽው ይሆንልሽ። አሚን እቴ ይሙላልሽ በይ። አሚን አሚን አዎ ከስደት ያውጣሽ። አሚን ወይዬ አዎ ሁላችንን ከቤተሰቦችሽ ጋር ጥሩ ትዳር ይወፍቅሽ። አሚን ቀጥተኛውን መንገድ ይምራሽ። ምነው አብሽር አሚን በይ። ችግር አለ አሚን በይ። ምን ችግር አለው? ያው ነው እኮ ፍራንክ ነው ፍራንክ ነው። እና ሁላችንም በአገርም በሰው ሀገርም የምንጠያየቃለን። እውነት በዛ ሀገር ብቻ አይደለም በአገራችንም የምንጠያየቃለን ያድርገን ያ ረብ። ሁላችንም እውነት እንደዚህ ተገናኝተን ዛሬ ስለተለያየ ነው አይደለም። አገርም ሆነሽ አንቺም ገብተሽ ከዚህ የበለጠ እዚህ በሳምንት አንዴ ተገናኝተን አይደለም እንደ ጥሩ ነገር የምናሳልፈው። አገራችን ደግሞ በየሳምንት በየጥሩ ነገር እየተገናኘን የምናሳልፍ አላህ ያድርገን። አብሽሪ ሰው ዝጊው ወይ ይበቃሻል። ገና ይሙላ እንጂ 10 ደቂቃ ነው። አብሽሪ ችግር የለም። እውነት ደህና ነሽ እኮ እሷ እኮ መግባት የማፈልገው እንደዚህ ኩኝ እያለኝ ነው። ቆንጆ ነሽ። ከዚህ የበለጠ ምን ይወጣልሻል? ከዚህ ወዲያ ምን ሊያመጡ ነው? እውነቴን ነው እኮ ቆንጆ ነሽ። እኔማ አሁን ጥሩ ባልፈልግላት ነው። ፈልግላት እውነት እኛ ሀገር ነው የምትኖሪው ወረባቦ። አዎ ወረባቦ እኮ ምርጥ ሀገር እውነት። በእኛ ጋር ያሉት እኮ ጨርሶ በጣም እዛ አግብተዋል ብዙ ልጆች። አዎ ወንዱ ሴቱ እየመጡ በስራ ምናምን። ውድ የሀገሬ ልጆች የቻናል የቤተሰቦች ሰላም። እንግዲህ በሌላ ቪዲዮ እስከምንገናኝ ቻው ቻው።